11ኛው ሰዓት ደረሰ። ትራምፕ የኢራንን ወደቦች ዘጉ። የኛ ካልተከፈተ ለማንም አይሆንም ሲሉ ኢራናውያን አስፈሪ ምላሽ ሰጡ። ብሪታንያ አሜሪካን ከዳች። በኢራን ጥቃት ላይ አልሳተፍም በማለት አስደንጋጭ ውሳኔ አሰማች። የትራምፕና የሊቀ ጳጳሱ ፍጥጫ ዓለምን እያነጋገረ ነው። ቻይና የሚሳኤል ድጋፍ ለኢራን ልታቀርብ ነው ተባለ። በሶማሊያ ታሪካዊ የነዳጅ ማውጣት ስራ ተጀመረ። በግፌ እነሳለሁ በማለት ተወዳጁ ኮሜዲያን ፍልፍሉ ካልጋ ላይ የሰጠው ልብ የሚነካ መግለጫ እያነጋገረ ነው። ይህ ኦርቶጵያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶጵያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛና ታሪካዊ ክንዋኔዎችን እንዲሁም ዜናዎችን በየዕለቱ እናቀርባለን። በየጊዜው አዳዲስ መረጃዎችን ለመከታተል ፈጥነው እንዲደርሱ ሳብስክራይብ እንዲያደርጉ እያለን መረጃዎቹን ለወዳጅ ዘመዶ እንዲደርስ ሼር ማድረጉን እንዳይዘነጉም በመጠቆም ቪዲዮዎችንም ከወደዷቸው ላይክ እንዲሁም መጋቢ አስተያየቶን ከኮሜንቱ ላይ እንዲያስቀምጡልን በማለት እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ እያለን ለዕለቱ ዝርዝር መረጃዎች እናልፋለን። በቅድሚያም ዛሬ በመካከለኛው ምስራቅ ያለውን የሀያሎቹ አሰላለፍ ሙሉ በሙሉ የሚቀይር አዲስ መረጃ ተሰምቷል። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ በዝግጅት ላይ ባለችበት በዚህ ሰዓት የቅርብ ወዳጆቿ ዩናይትድ ኪንግደም ከጎንሽ አልቆምም የሚል አስደንጋጭ ውሳኔ አስታውቃለች። በሌላ በኩል በትራምፕና በሊቀ ጳጳሱ መካከል የቃላት ጦርነት ተከፍቷል። ሶማሊያ የነዳጅ ባለቤት ልትሆን መሆኑን ስታሳውቅ፣ በአገር ውስጥ ደግሞ ተወዳጁ ኮሜዲያን ፍልፍሉ በህመም ላይ ሆኖ ልብ የሚነካ መግለጫ ሰጥቷል። ዛሬ እነዚህንና ሌሎች ትኩስ መረጃዎች ይዘንላችሁ ቀርበናል። እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ። የመካከለኛው ምስራቅ ውጥረትና ታላላቅ ሀገራት አዲስ አሰላለፍ እናያለን። ቢቢሲ እንደዘገበው ከሆነ ዩናይትድ ኪንግደም በአሜሪካ የሚመራው የኢራን ጥቃት እንደማትቀላቀል በይፋ አስታውቃለች። ይህ ውሳኔ በሁለቱ ሀገራት የቆየ ወታደራዊ ወዳጅነትን ላይ ትልቅ ጥያቄ ፈጥሯል። ይሁን እንጂ ብሪታንያ ቀጠናውን ሙሉ በሙሉ ጥላ አትወጣም ተብሏል። እንደ መረጃው ከሆነ የብሪታንያ ኃይሎች ትኩረት የሚያደርጉት በራስ መከላከል ላይ ብቻ ይሆናል። ጸረ ባህር ፈንጅና ጸረ ድሮን ስራዎችን ቢሰሩም የኢራንን ወደቦች ለመዝጋት የሚደረገው ዘመቻ ላይ ግን እጃቸውን እንደማያስገቡ ገልጸዋል። ብሪታንያ ጥቃት አልሰነዝርም፣ ነገር ግን ራሴን እከላከላለሁ የሚል አቋም መያዟ በመካከለኛው ምስራቅ ያለውን ውጥረት ያረግ ቢሆን ወይስ አሜሪካ ብቻዋን በማስቀረት ሌላ ቀውስ ይፈጥራል የሚለው በሰፊው ዓለምን እያነጋገረ ይገኛል። ወደ ሌላኛው ሀያል ሀገር ቻይና ስንመለስ ደግሞ ነገሩ ለዘላለም እየዘፈኑ ለጦርነት መዘጋጀት ይመስላል። የቻይና የውጭ ጉዳይ ሚኒስተር ቃል አቀባይ ጎጃይኩን ሁሉንም ወገኖች ራሳቸውን እንዲቆጣጠሩና የሆርሙዝ ወሽመጥ ለዓለም ንግድ ክፍት እንዲሆን ጥሪ አቅርበዋል። ነገር ግን ሲኤንኤን የአሜሪካ የስለላ ድርጅቶችን ጠቅሶ እንዳወጣው መረጃ ከሆነ ቤጂንግ በሚቀጥሉት ጥቂት ሳምንታት ውስጥ አዳዲስ የአየር መከላከያ ሚሳኤሎችን ለኢራን ለማድረስ በዝግጅት ላይ ነች። ቻይና በይፋ የድርድር ጥሪ እያቀረበች፣ በውስጥ ግን የኢራንን የመከላከል አቅም ለማጠናከር መነሳቷ የአሜሪካን የባህር እገዳ እጅግ ውስብስብ ያደርገዋል። ይህ የሀያላን ሀገር ፍጥጫ ቀጠናውን ወደማይመለስለት ጦርነት ሊከተው ይችላል የሚል ስጋት ነግሷል። ይህ በእንዲህ እንዳለ የደቡብ ምስራቅ እስያ ሀገራት ማህበር በአሜሪካና በኢራን መካከል ያለውን ጦርነት በአስቸኳይ እንዲቆም ጥሪ አቅርበዋል። የሆርሙዝ ወሽመጥ መዘጋት እንደ ኢንዶኔዥያ፣ ታይላንድ እና ቪየትናም ያሉ ሀገራት ኢኮኖሚ በቀጥታ ስለሚመታ ነው። የደቡብ ምስራቅ እስያ ሀገራት ማህበር የውጭ ጉዳይ ሚኒስትሮች ባደረጉት አስቸኳይ ስብሰባ የመጀመሪያው የተኩስ አቁም እንዲጸናና የንግድ መርከቦች እንቅስቃሴ እንዳይደናቀፍ በጽኑ ጠይቀዋል። ወደ ሌላ መረጃ ስናልፍ የመካከለኛው ምስራቅ የጥቁር ደመና ጥላና የኢራናውያን ቀውስ በታሪክ ታይቶ የማይታወቀው የሞት ቅጣት የተፈጸመ ሲሆን ኢንተርኔትን ሙሉ በሙሉ መዘጋቱ ተነግሯል። ወደ ኢራን ውስጣዊ ሁኔታ ስንመለስ እጅግ አስደንጋጭ መረጃ ወጥቷል።
መቀመጫቸውን ኖርዌይና ፓሪስ ያደረጉ የመብት ተሟጋቾች ባወጡት አዲስ ሪፖርት መሰረት በ2025 ብቻ በኢራን ቢያንስ 1639 ሰዎች በሞት ተቀጥተዋል። ይህ ቁጥር ካለፈው ዓመት ጋር ሲነጻጸር የ68 በመቶ ጭማሪ ያሳየ ሲሆን ከ1989 ወዲህ የተመዘገበው ከፍተኛ ዓመታዊ ቁጥር ሆኗል። የመብት ተሟጋቾች እንደሚሉት የኢራን መንግስት የሞት ቅጣት እንደ ማስፈራሪያ መሳሪያ እየተጠቀመበት ነው ሲሉ ተደምጠዋል። በተለይ ከውጭ ያለውን ወታደራዊ ፍጥጫና በአገር ውስጥ ያለውን ተቃውሞ ለማፈን 48 ሴቶችን ጨምሮ በመቶዎች የሚቆጠሩ ዜጎችን ለግድያ እየዳረጉ መሆኑን ዓለምን አስቆጥቷል። ከግድያው ባሻገር ኢራን አሁን በዲጂታል ጨለማ ውስጥ ትገኛለች። የኢራን መንግስት ቃል አቀባይ ፍትመህ ማጅራኒ ኢንተርኔቱ የሚለቀቀው በደህንነት ባለስልጣን ውሳኔ መሆኑን ገልጸው መቼ እንደሚለቀቅ ግን የተቆረጠ ቀን ለመስጠት ፍቃደኛ አልሆኑም። ይህ የዜጎችን የኑሮና የንግድ እንቅስቃሴ ክፉኛ ጎድቶታል። ወደ ሌላ መረጃ ስናልፍ ትራምፕ በኢራን ላይ ታሪካዊ እገዳ ጣሉ። ዓለምን ያስደነገጠው አዲሱ ትዕዛዝ ተላለፈ። ዓለም ትንፋሿን ይዛ የምትጠብቀው ትልቅ ወታደራዊ ውሳኔ ከአሜሪካ ወጥቷል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ምረት የሌለው የባህር ላይ እገዳ እንዲጣል ትዕዛዝ አስተላልፈዋል። ይህ ውሳኔ በኢራንና በአሜሪካ መካከል ያለውን ፍጥጫ ወደ አዲስ ምዕራፍ ያሸጋገረ ሲሆን የነዳጅ ገበያውንና የዓለምን ደህንነት እጅጉ ስጋት ላይ ጥሏል። ወደ ዋናው ዜና ስንገባ ፕሬዚዳንት ዶናልድ ትራምፕ በራሳቸው የማህበራዊ ሚዲያ ገጽ በሆነው በትሩዝ ሶሻል ባሰፈሩት መረጃ መሰረት ከዛሬ ሰኞ ከቀኑ 11 ሰዓት ጀምሮ ወደ ኢራን ወደቦች የሚገቡ ሆነ የሚወጡ ማንኛውንም መርከቦች በአሜሪካ ባህር ኃይል እንደሚታገዱ በይፋ አስታውቀዋል። ፕሬዚዳንቱ በጋራ ቤዝ አንድሪውዝ ጋዜጠኞች በሰጡት መግለጫ ደግሞ ምንም እንኳን እገዳው ተግባራዊ መሆን ቢጀምርም የተኩስ አቁም በጥሩ ሁኔታ ላይ ነው በሚል ግራ የሚያጋባ ንግግር አድርገዋል። ትራምፕ አክለውም የኢራን ወታደራዊ ኃይል እንደወደመና አገሪቱ በአሁኑ ሰዓት በጣም መጥፎ ሁኔታ ላይ እንደምትገኝ ተናግረዋል። የዩናይትድ ስቴትስ እስካሁን የኢራን ድልድዮችን ባለማውደሟ ቴህራን እድለኞች ናት ሲሉም ተሳልቀዋል። ትራምፕ ስለ ድርድሩ ሲጠየቁ የሰጡት ምላሽ የአሜሪካን ግትር አቋም የሚያሳይ ነበር። ኢራን ወደ ድርድር ጠረጴዛው ብትመለስ ግድ የለኝም፣ ካልተመለሱም ደህና ነኝ በማለት ዋሽንግተን ያለ ድርድርም ቢሆን ኢራንን ማንበርከክ እንደምትችል ፍንጭ ሰጥተዋል። ሆኖም የአሜሪካ ጦር አንድ ማሳሰቢያ ሰጥቷል። እገዳው የኢራን ወደቦችን ቢዘጋም በፋርስ ወሽመጥ በኩል ወደ ሌሎች ሀገራት የሚንቀሳቀሱ መርከቦች ላይ ምንም አይነት መስተጓጉል እንደማይፈጥር አስታውቋል። ይህ ማለት አሜሪካ ዓላማዋ የኢራንን ኢኮኖሚ ደም ስር መቁረጥ እንጂ ከሌሎች ሀገራት ጋር ግጭት ውስጥ መግባት አለመሆኑን ያሳያል። በመቀጠልም የኢራንን አስፈሪ ምላሽ እናያለን። ዓለም በአሁኑ ሰዓት ትንፋሿን ይዛ ወደ ሆርሙዝ ወሽመጥ ትኩረቷን አድርጋለች። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ በጣሉት ታሪካዊ የባህር ላይ እገዳ ምላሽ የኛ ወደቦች ካልተከፈቱ የማንም ወደብ ሰላም አይሆንም ስትል ቴህራን እጅግ አስፈሪ ማስጠንቀቂያ ሰጥታለች። በቴህራን በኩል ግን ነገሩ ቀላል አልሆነም። ለአሜሪካ እርምጃ የሚሆን የጦር ኃይል የሰጠው ምላሽ እጅግ የከረረ ነው። ኢራን ለአሜሪካ እቅድ የሰጠችው ምላሽ የኢኮኖሚ ጎርፍ በሚል ነበር። የኢራን ፓርላማ ብሔራዊ ደህንነት ኮሚቴ አባል የሆኑት ባሄድ አህማዲ የአሜሪካ እርምጃ ዓለም አቀፍ የኢነርጂ ቀውስ እንደሚፈጥር አስጠንቅቀዋል። እንደሳቸው ገለጻ አሜሪካ በጦርነት ያላገኘችውን ውጤት በእገዳ ለማግኘት መሞከሯ የስልት አልባነት መገለጫ ነው ሲል ተደምጧል። ይህ የባህር ላይ እገዳ የነዳጅ ዋጋ ማናር መጀመሪያ የሚመታው የሚያጥለቀልቀውን የምዕራባውያን ኢኮኖሚ ነው ሲሉ ዝተዋል። ኢራን አሁን አሜሪካን በራሷ ላይ ጦስ የጣረች ነው የሚል ስሌት ይዛለች። የአሜሪካ እገዳ የባህር ላይ ወንበዴነት ወይም ዝርፊያ ሲሉ የጠሩት የኢራኑ ቃል አቀባይ የአሜሪካ እገዳ የባህር ላይ ወንበዴነት ወይም ዝርፊያነት ሲሉ የተናገሩት የኢራን ቃል አቀባይ የእኛን ወደቦች ስጋት ላይ ከወደቁ በአማን ባህር ሰላጤ የሆነ በቀጠናው ያሉ የትኛውም ወደብ ደህንነቱን የጠበቀ አይሆንም ሲሉ ዝተዋል። ኢራን የሆርሙዝ ወሽመጥ ለመቆጣጠር ቋሚ ዘዴ እንደምትጠቀም በመግለጽ የባህረ ሰላጤ ወደቦች ለሁሉም ክፍት መሆን አለባቸው አለበለዚያ ለማንኛውም አይሆንም የሚል ግልጽ ማስጠንቀቂያ አስተላልፋለች። ይህ ማለት ኢራን የአሜሪካን እገዳ ለመመከት የሌሎችን ሀገራትን የንግድ መርከቦች ኢላማ ልታደርግ ትችላለች የሚል ከፍተኛ ስጋት ፈጥሯል።
ውጥረቱን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየናረ ይገኛል። የኢራኑ ፕሬዝዳንት ሙሳድ ዋሽንግተን አካሄዷን ካስተካከለች ስምምነት ይቻላል ቢሉም በመሬት ላይ ያለው እውነታ ግን አሜሪካ የኢራንን ኢኮኖሚ የደም ስር ለመቁረጥ መወሰኗን ያሳያል ሲሉ ተደምጠዋል። በሆርሙዝ ወሽመጥ የተዘጋው የዓለም ኢነርጂ አቅርቦት ሊቋረጥና ዓለም አቀፍ ኢኮኖሚ ቀውስ ሊከሰት እንደሚችል ባለሙያዎች እየተነበዩ ነው። ሁኔታው አሁን ከዲፕሎማሲያዊ ንግግር ወጥቶ ወደ ቀጥተኛ ወታደራዊ ፍጥጫ ተቀይሯል። ትራምፕ የኢራንን ወደቦች ለመዝጋት የጀመሩት እንቅስቃሴና የኢራንን ለሁሉም ወይም ለማንም የሚለውን ዛቻ ዓለምን ወደ ማይታወቅ አደጋ እየገፋ ነው። ወደ ሌላ መረጃ ስናል ትራምፕና ሊቀ ጳጳሱ ሰይጣናዊ የተባለውን የቃላት ጦርነት በዝርዝር እናያለን። ዛሬ ዓለምን እያነጋገረ ያለው ትልቁ ዜና የፖለቲካ ሳይሆን የሃይማኖትና የፖለቲካ ፍጥጫ ነው። ወደ ሌላ መረጃ ስናልፍ ትራምፕና ሊቀ ጳጳሱ ሰይጣናዊ የተባለ የቃላት ጦርነት በዝርዝር እናያለን። ዛሬ የዓለማችን እያነጋገረ ያለው ትልቁ ዜና የፖለቲካ ሳይሆን የሃይማኖትና የፖለቲካ ፍጥጫ ነው። ፕሬዚዳንት ዶናልድ ትራምፕ ከአሜሪካው የካቶሊክ ቤተ ክርስቲያን መሪ ርዕሰ ሊቃነ ጳጳስ ሊዮ 14ኛ ላይ ታሪካዊ የተባለ ጥቃት ሰንዝረዋል። እኔ ባልኖር ኑሮ ቫቲካን ውስጥ አትሆኑም ነበር እስከ ማለት ደርሰዋል። ፍጥጫው የመጀመሪያው ርዕሰ ሊቃነ ጳጳስ ሊዮ ትራምፕ በግልጽ መተቸታቸው ተከትሎ ነው። ጳጳሱ ጦርነት የሚያውጁ መሪዎች እጃቸው በደም የተሞላ ጸሎተ እግዚአብሔር አይሰማም በማለት ትራምፕን ወቅሰዋል። የኢራንን ጦርነት አሰቃቂ ሲሉ ጠርተውታል። ትራምፕ የአመፅን መጠን እንዲቀንሱ አሳስበዋል። የትራምፕ ኢሚግሬሽን ፖሊሲ ኢሰብአዊ ነው በማለት ትክክለኛ የህይወት ደጋፊ ስለመሆናቸው ጥያቄ በማንሳት የተናገሩ ሲሆን ፕሬዚዳንት ትራምፕ በበኩላቸው በለመዱት መልኩ በትሩዝ ሶሻል ገጻቸው ላይ እሳት የሚተፋ ምላሽ ሰጥተዋል። ጳጳሱን እንዲህ ሲሉ ገልጸዋቸዋል። በወንጀል ላይ ደካማና ለውጭ ፖሊሲ አስፈሪ ናቸው ብለዋቸዋል። ኢራን የኒውክሌር መሳሪያ ቢኖራት ችግር የለውም ብሎ የሚያስብ ጳጳስ አልፈልግም ሲሉ ተሳልቀዋል። ቤንዙላ መድኃኒትና ወንጀለኞቹን ወደ አሜሪካ ስለምትልክ እርምጃ መውሰድ ትክክል እንደነበር ተከራክረዋል። ትራምፕ ንግግራቸውን ሲያጠናክሩ እኔ በዋይት ሃውስ ውስጥ ባልሆን ኑሮ ሊዮ በቫቲካን ውስጥ አይሆኑም ነበር በማለት ጳጳሱ ስልጣን ላይ እንዲቆዩ የራሳቸው ድጋፍ እንዳላቸው ገልጸዋል። ሊቀ ጳጳሱ ግራ አከራካሪዎችን በማስተናገድ አቁመው ታላቅ ጳጳስ መሆን ላይ እንዲያተኩሩ መክረዋል። ይህ ፍጥጫ በካቶሊክ ቤተክርስቲያንና በአሜሪካ መንግስት መካከል ያለው ግንኙነት የት ያደርሰዋል? በትራምፕ ደጋፊዎች ዘንድስ ምን አይነት ተጽዕኖ ይኖራል? ሁኔታውን ከፖለቲካ አልፎ ወደ እምነት ተሻግሯል። ውጤቱን አብረን የምናየው ይሆናል። በመቀጠልም ሂዝቡላህ የእስራኤልን የጦር ሰፈር በድሮን ደበደበች። ጦርነቱም ተባብሷል። ሂዝቡላህ በእስራኤል ላይ መጠነ ሰፊ ጥቃት መክፈቷን አስታውቃለች። በአንድ ቀን ብቻ 43 ወታደራዊ ዘመቻ ተካሂዷል። የኢራን ፕሬስ ቲቪ እንደዘገበው በኢራን የሚደገፈው ሂዝቡላህ ትናንት ብቻ 43 የተለያዩ ጥቃቶችን ሰንዝሯል። ቡድኑ ይህንም እርምጃ የወሰድኩት ሊባኖስና ህዝቦቿን የመከላከል ግዴታ ስላለብኝ ነው ብሏል። በጥቃቱ የተመቱት ዋና ዋና ኢላማዎች በጎላንድ ኮረብታዎች የሚገኙ ቁልፍ መገናኛ ማዕከል ላይ የእስራኤል ኩራት የሆነውን ማርካባ ታንክ ላይ የደረሰ ጥቃት ሲሆን በተለያዩ የትዕዛዝ ጣቢያዎችና ወታደራዊ መሰረተ ልማቶች ላይ የሮኬትና የሚሳኤል ጥቃት ተፈጽሟል ተብሏል። ይህ በእንዲህ እንዳለ በመጪው ማክሰኞ ሊባኖስና እስራኤል በአሜሪካ አሸማጋይነት በዋይት ሃውስ ድርድር እንደሚያደርጉ ቀጠሮ ተይዟል። ወደ ሌላ መረጃ ስናልፍ ሶማሊያ የነዳጅ ባለቤት ልትሆን ነው ተባለ። ግዙፉ የቱርክ መርከብ ሞቃዲሾ ገባች። ሶማሊያ በታሪኳ የመጀመሪያ የሆነውን የባህር ላይ የነዳጅ ቁፋሮ ለመጀመሪያ ጊዜ የሚያስችላትን ግዙፉን መርከብ ተቀብላለች። ቻግሪ ቤይ የተሰኘው የቱርክ የቁፋሮ መርከብ ሞቃዲሾ ገብታለች። የቱርክን ሰንደቅ ዓላማ ያነገበችውና በቴክኖሎጂ ዘመናዊ የሆነችው ቻግሪ ቤይ የተሰኘው መርከብ አርብ ዕለት በሞቃዲሾ ወደብ ስትደርስ ደማቅ አቀባበል ተደርጎላታል። ይህ እንቅስቃሴ በ2024 በሁለቱም ሀገራት መካከል የተፈረመውን ሃይድሮካርቦን ልማት ስምምነት ወደ ተግባር የሚቀይር ሲሆን ስምምነቱ ለቱርክ መንግስት የነዳጅ ኩባንያን እያንዳንዳቸው 5000 ስኩዌር ኪሎ ሜትር ስፋት ባላቸው 3 የባህር ክልሎች ላይ የመቆፈር መብት ይሰጣል። ስራው በ2024 መጨረሻ በተካሄደው የሴሜቲክ ጥናት ግኝት ላይ ተመስርቶ የሚከናወን ይሆናል። ይህ ፕሮጀክት ለሁለቱም አገራት የመጀመሪያ የሚባል ታሪክ አለው። ለሶማሌ በታሪኳ የመጀመሪያው የባህር ላይ የነዳጅ ቁፋሮ ፕሮጀክት ሲሆን ለራሷ ለቱርክ ደግሞ የባህር ክልል ውጭ የምታካሄደው የመጀመሪያ ጥልቅ የባህር ላይ የሚደረግ ቁፋሮ እንቅስቃሴ ነው ተብሏል። በመርከቡ አቀባበል ስነ ስርዓት ላይ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እና የቱርክ ኢንጂነር ሚኒስተር አልፓሳል ባይራክታር ተገኝተዋል። ይህ በሁለቱ ሀገራት መካከል የነበረው ጠንካራ ወታደራዊና ኢኮኖሚያዊ ትብብር ወደ አዲስ የኃይል ልማት
ምዕራፍ ያሸጋገረ ክስተት ነው ተብሏል። በግፌ እነሳለሁ የተወዳጁ ኮሜዲያን ፍልፍሉ ልብ የሚነካ መግለጫ። በመጨረሻም ዛሬ በመላው ኢትዮጵያ ሕዝብ ዘንድ እጅግ የሚወደደው ኮሜዲያን በረከት ወይም በሁሉም ዘንድ ፍልፍሉ እየተባለ የሚጠራው የጥበብ ሰው ድንገተኛ በገጠመው የስትሮክ ህመም ምክንያት በሕክምና ላይ እንደሚገኝ ተሰምቷል። ፍልፍሉ መቆምና መራመድ ባይችልም በቃለ መጠየቅ ወቅት ግን አሁን ፈገግታውን አልተለየውም ነው የተባለው። ኮሜዲያን በረከት ድንገት በገጠመው የስትሮክ ህመም ምክንያት በአሁኑ ወቅት በሕክምና ክትትል እያደረገ ይገኛል። ስትሮክ በገጠመው ወቅትም የነበረውን ሁኔታ ሲገልጽ ያዞረኝ ነበር፣ ዝም ብዬ ቁጭ ብል እል ነበር፣ ራስ ምታትም እየመሰለኝ ነበር ብሏል። በአሁኑ ወቅት ብድግ ስል ወደ አንድ ጎን እንደሚያደላ እና መቆም እንደማይችል ቢገልጽም በፈጣሪ እርዳታና በሕክምናው እንደሚነሳ ግን ሙሉ እምነት አለው። ፍልፍሉ ለልጆቹ፣ ለኢትዮጵያ ሕዝብ፣ ለሕክምናው ባለሙያ በሙሉ መልካም በዓል እንዲሆንላቸው ተመኝቷል። በግፌ እነሳለሁ በማለት ጠንካራነቱን ያሳየው ፍልፍሉ ለወዳጆቹና ለደጋፊዎቹ ምስጋና አቅርቧል። ተወዳጁ ፍልፍሉ በፍጥነት አገግሞ ወደ ስራው እንዲመለስ ሁላችንም በጸሎት እናስበው። የእሱ ስራዎች ያልገቡበት የኢትዮጵያ ቤት የለምና ዛሬ ደግሞ እኛ ከጎኑ የምንቆምልበት ጊዜ ነው። ኦርቶጵያ ሚዲያ ለፍልፍሉ ፈጣን ምሕረትን እግዚአብሔር እንዲልክ ትመኛለች። የዛሬው መረጃዎቻችን እነዚህ ይመስሉ ነበር። እንደዚሁ ያሉ ወቅታዊ መረጃዎች እንዲደርሳችሁ ቻናላችን ሳብስክራይብ በማድረግ የደወል ምልክቷን መጫኑ እንዳይረሱ። ስለተከታተላችሁን እናመሰግናለን። ኦርቶጵያ የሁሉም ሚዲያ